እነዚህ የምትመለከቷቸው ጥቋቁር መኪኖች አንድ ሊሞዚን አለ። ጥቋቁር መኪኖችና ሌሎች እዚህ ጋር የምትመለከቷቸው ሰዎች እየሄዱ የሚገኙት ወደ እስላማባድ ወይ ደግሞ ወደ ፓኪስታን አሜሪካ የዴሌጌሽን ወይ ደግሞ የአሜሪካ የተደራዳሪው ቡድን ተደራዳሪ ቲም እንግዲህ ወደ እስላማባድ ማቅናቱ ይታወሳል። እና እነዚህ የምትመለከቷቸው መኪኖች ከሰዎች ወይ ደግሞ ከተደራዳሪዎቹና ከኤንቮዮቹ ቀድሞ የሄዱ ናቸው ወደ እስላማባድ። እንግዲህ አሜሪካ የኦፊሻሎች አሁን ደግሞ የተለያዩ የመሪዎቿን ሴኩሪቲ በጣም ሲሪየስ እንደምትወስድ ታውቃላችሁ። ኤኒ ካንትሪ ወይ ደግሞ የትኛውም ሀገር የአሜሪካ ኦፊሻል ትራቨል ቢያደርግ እሱ ጋር አብሮ የሚንቀሳቀሱት የኮንቮይ አለ መኪናው የሚንቀሳቀሰው አርመርድ መኪናው አለ። ከዛ በላይ ደግሞ የግል ጠባቂዎች እንደዛው አብረው የሚንቀሳቀሱት ምክትል ፕሬዚዳንቱ የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ በእስላማባድ መገኘቱን ተከትሎ እንግዲህ የምትመለከቷቸው የሲክሬት ሰርቪስ መኪናዎች እንግዲህ በእስላማባድ አርፈው እንደምትመለከቱ ወርደው እሱን ፕሮቴክት ለማድረግ እየተንቀሳቀሱ የሚገኙት C-17 የተባሉት የአሜሪካ ትልቅ የሚባሉት በጣም የመጨረሻው ትልቁ ባይሆኑም ትልቅ የሚባሉት የቃጫኝ አውሮፕላኖች ናቸው። እንግዲህ መጥተው በእነዚህ ትሩፖች ነው የመጡት። ይሄ በC-130 ይባላል። በዚህኛው ደግሞ መኪኖቹ ነው የመጡት። ከዛ በተጨማሪ ደግሞ የኢራን ዴሌጌሽኖች ደግሞ የኢራን ተደራዳሪዎች ሁለት ናቸው። የፓርላማ ስፒከሩ እና የውጭ ጉዳይ ሚኒስትሩ አባስ አርጋቺ ናቸው። እንግዲህ ወደ ድርድሩ የሚመጣሉ ተብሎ የታሰበው ደግሞ ወደ መጥተዋል ተብሎ የታሰበው በመጡበት ሰዓት እንደምትመለከቱት የፓኪስታን አየር ኃይል የፓኪስታን ኤር ፎርስ ከባድ የተባለ አየር ላይ አጀባ ይዞላቸው ነው እንግዲህ ወደ እስላማባድ ያመጣቸው። እንደሚታወቀው እስራኤል ጥሩ ሂስትሪ የላትም በዚህ ጉዳይ ላይ ተደራዳሪዎች ወይ ደግሞ ድርድር በተባለበት ሰዓት ላይ እንግዲህ ጥቃት መሰንዘሯ ይታወሳል። በኳታር ላይ ከዚህ ቀደም በነበረው ጥቃት ማለት ነው። ኳታር ላይ እንግዲህ የሐማስ ኦፊሻሎች ወይ ደግሞ የሐማስ አመራሮች ተቀምጠው በነበሩበት ሰዓት ላይ ድርድር ለማድረግ ተቀምጠው በነበሩበት ሰዓት ላይ እስራኤል ኤር ስትራይኳን ማድረሷ ይታወሳል። እነሱን ለመግደል ያው ቢሆንም አልገደለቻቸውም። እሱ ላይ ተመሳሳይ ኢንሲደንት እንዳይመጣ የፓኪስታን ኤርፎርስ እንደምትመለከቱት አውሮፕላኑ ፕሮቴክት እያደረገው ነበረ። አሁንም ድርድራቸውን ያደርጋሉ ተብሎ የሚታሰበው ዛሬ ነው። ድርድራቸው ምን አይነት ፍሬ ይዞ ይመጣል፣ ለዓለም መልካም ዜና ይዞ ይመጣል ወይስ ደግሞ መጥፎ ዜና ይዞ ይመጣል የሚለውን ነገር አብረን የምንመለከተው ነው። ድርድሩ ጉዳዮች እንዴት እንደሚሄዱ ተከታታይ ለእናንተ ኢንፎርሜሽን ማድረሳቸው ይሆናል። ፕላስ መንካት ይመቻችሁ።